አላን ጥይቱ ረጅም ርቀት እንዲጓዝ ስለፈለገ ጥይቱን ፈታቶ ያወጣል። ከዚያም በጉልበቱ የጥይቱን ራስ ነቅሎ ካወጣ በኋላ በውስጡ የነበረውን ባሩድ በሙሉ ይዘረግፈዋል። አላን ልዩ የሆነ ዱቄት አውጥቶ ከባሩዱ ጋር ይቀላቅላል። ይህም ጥይቱ ረጅም ርቀት እንዲጓዝ ያደርገዋል። በመጨረሻም ጥይቱን መልሶ ከገጣጠመ በኋላ የአየር ግፊት ለመቀነስ እንዲሁም የጥይቱን ፍጥነትና የመምታት አቅም ለመጨመር በሳንዳይፐር ያላዘበዋል። ይህም ጥይቱ የበለጠ ስለታም እንዲሆን ያደርገዋል። ይህ ሁሉ ጥረት የሚያደርገው ግን በ10,000 ሜትር ርቀት ላይ የሚገኝ ጠላትን ለማጥቃት ነበር። አላን ኢላማውን ለመከታተል የስነ ከዋክብት መነጽር ይጠቀም ነበር። ከዛም ኢላማው ከእሱ 10,000 ሜትር ርቀት ላይ እንደሚገኝ ያረጋግጣል። በዚህ ርቀት ላይ ግልጽ የሆነ የመምታት ተልእኮን ማከናወን በጣም አስቸጋሪ ነው። ለዚህም ጥሩ የጥይት ጠመንጃ ከማግኘት በተጨማሪ ሌሎች እገዛዎች ያስፈልጉታል። አላን ስልኩን አውጥቶ የቀጥታ ስርጭት ይከፍታል። ኢላማውን በጋዜጣዊ መግለጫዎች የታገዘ ነበር። በመነጽሩ በኩል ሲመለከትም ከተማዋ በጭስ ታውጣ ስለነበር እይታው በጣም አስቸጋሪ ይሆናል። ሆኖም እይታውን የሚጋርዱ ረጃጅም ህንጻዎች ባለመኖራቸው ትልቅ እገዛ ሆኖታል። የኢላን አይኪው 160 ነው። ይህንንም አይኪው ተጠቅሞ በእሱና በኢላማው መካከል ያለውን ርቀት በፍጥነት አስልቶ ቦታዎችን በካርታ ላይ ያሰፍራል። ከዚያም ጣቱን እንደ ማመሳከሪያ በመጠቀም እሱና ኢላማው ቀጥተኛ መስመር ላይ መሆናቸውን ያረጋግጣል። አላንም የጥይት ጠመንጃውን እንደ መድፍ በማዘጋጀት ቀደም ብሎ የበሳለው ንድፍ መሰረት አቅጣጫውን ያስተካክላል። የግድያ ተልእኮውን በአንድ ሙከራ ለማጠናቀቅ አላን ያሻሻለውን ጥይት በጠመንጃው ውስጥ ይከተዋል። ኢላማውን በጋዜጠኞች ፊት ንግግር እያደረገ በነበረበት በዚያ ወቅት ለማጥቃት አመች ጊዜ መሆኑን በማመን አላን በልበ ሙሉነት አይኑን ይጨፍናል። ከዛም